አንድ እስላማዊ ታሪክን ይዤላችሁ መጥቻለሁ። አንድ ግለሰብ መስጂድ እየሄደ ሁሉ ጊዜም ሰዎች ከወጡ በኋላ ሰላታቸውን ፈጽመው እሱ ግን ወደ ኋላ እየቀረ ሁሌም ያለቅሳል፣ እንባው ይወርዳል በጉንጮቹ። ታዲያ ኢማሙ ይሄን ተግባሩንም በተደጋጋሚ ይመለከቱታል፣ ሊጠይቁትም ይፈልጋሉ። ሲጠይቁትም የሚመልስላቸው መልስ እባካችሁ ተውኝ፣ አትጠይቁኝ ያ ኢማም እያለ ሁሌም ይመልስላቸው ነበር። በዚህ ሁኔታ ላይ ሳለ ታዲያ የሆነ ሰዓት ሱብሂን ሰላት ከተሰገደ በኋላ እሱ ወደ ኋላ ቀረና ይንሰቀሰቃል፣ ድምጹን ከፍ አድርጎ ያለቅሳል፣ ይጮሃል። ኢማሙም ከሚህራቡ ወጡና ምን ሆነህ ነው አንተ ግለሰብ ሁሉ ጊዜ ታለቅሳለህ? ከሰላት ሰዓት በኋላ ለምንድን ነው የምታለቅሰው? ምክንያትህን ሳትነግረኝ ዛሬ እንኳን አልለቅህም በማለት መረር አድርገው ይይዙታል። ይህ ግለሰብም ተውኝ አትጠይቁኝ ቢላቸውም ኢማሙ ግን ጠበቅ አድርገው ጠየቁት። ዛሬ እንኳን ልለቅህ አልችልም፣ ይሄንን የሚያስለቅስህን ጉዳይ ማወቅ እፈልጋለሁ በማለት ጠየቁት። ይህ ግለሰብም ታሪኩን ጀመረላቸው። እንዲህ አለ። የቤቱ ብቸኛ ወንድ ልጅ እኔ ነኝ። እህቶች አሉኝ፣ ነገር ግን በወንድ ደረጃ እኔ ብቻ ነኝ ወንድ። ታዲያ ወላጆቼ ወደ ትዳር አስገቡኝ፣ አገባው፣ ተዳርኩኝ። ከዛ በኋላ እኔና ሚስቴ ብዙ አመታትን አሳለፍን ካለ ልጅ እንኳን አላህ Subhanahu Wa Ta'ala አልወፈቀንም ነበር። በዛ ሰዓት ታዲያ አላህ Subhanahu Wa Ta'ala هو الرحمن الرحيم አዛኝና ሩህሩህ መሆኑን ስለማውቅ ወደ አላህ ተማጸንኩኝ፣ አላህን ጠየቅኩት፣ በሩንም አንኳኳው። በመጨረሻም ከ6 አመታት በኋላ አንድ ሴት ልጅን አላህ Subhanahu Wa Ta'ala ሰጠኝ። ይችም ልጅ የአይኔ ማረፊያ ሆነች። ልጅቱ በጣም ውብናት፣ ታምራለች። ታዲያ እንደ አይኔ ብሌን የምንከባከባትን ልጄን በሆነ ሰዓት ላይ ላጣት ሆንኩኝ። በጣም ታመመች። ህመሟም በጣም የጠና ስለነበረ ወደ ሆስፒታል ወሰድኩኝና አስተኛኋት። ሆስፒታልም ዶክተሮቹ በተደጋጋሚ እየተመለከቷት ነው። እኔም አላህ Subhanahu Wa Ta'ala ተማጸንኩት፣ ለመንኩት። አላህ ሆይ አንተ ልጅ እንደሌለኝ አውቀህ እሷን ወፍቀኸኛል። አሁን ደግሞ ሌላ ልጅ እንኳን እንዳልተሰጠኝ ታውቃለህ፣ እንደሌለኝ ታውቃለህ። ታዲያ ይችን ለምን ትነጥቀኛለህ? አንተ الرحمن አንተ الرحيم እያልኩኝ አላህን ለመንኩት። አንተ አዛኝና አንተ ሩህሩህ የሆንክ አምላክ ነህ። ስለዚህ ልጄን እባክህ አድንልኝ እያልኩኝ መለመን ጀመርኩ። ዶክተሮችም ተረባረቡ፣ የቻሉትን ያክል አደረጉ። በመጨረሻ ግን ብቅ ሲል አንዱ ዶክተር ከፊቱ ላይ መጥፎ የሆነ ዜና ሊነግረኝ እንደሆነ ተሰማኝ። ዶክተር ሆይ ልጄ እንዴት ናት ብዬ ስጠይቀው ኢና ሊላሂ ወኢና ኢለይሂ ራጂዑን በሚል መልስ መለሰልኝ። እኛ የአላህ ነን ወደ እርሱም ተመላሾች ነን አለኝ። የሚገርም መርዶ ነበር የነገረኝ። እኔም በዛ ሰዓት ራሴን መቆጣጠር አልቻልኩም። በጣም ከበደኝ፣ መቋቋም አቃተኝ። በዚህ ሰዓት አላህ Subhanahu Wa Ta'ala አመጽኩት። ታዲያ በቃል አምጬው ነበር። ያመጽኩበትም ከዚህ በፊት አንተ الرحمن አንተ الرحيم እያልኩ ነበር ዱዓ ማደርገው። በዛ ሰዓት ግን አንተ ላ ረሕማን አንተ እዝነት የሚባል የሌለህ፣ አንተ ላ ረሒም አንተ ርህራሄ የሚባል የሌለህ በማለት ቃሉን ተጠቀምኩኝ ይላል ያ ግለሰብ። በዚህ ሰዓት ኢማሙም ደንግጠዋል። ከዛስ ምን ተከሰተ በማለት ጠየቁት። ከዛም እንዲህ አላቸው፣ ይቺ ተወዳጇ ልጄ ግን በዛ ሰዓት ሊከፍኗት በሚሉ ሰዓት በድጋሚ ነቃች፣ ተነሳች። በፊት ሙታለች የተባለች ህፃን ልጅ እንደገና ተነስታለች። በዚህ ሰዓት ያንን ያመጽኩበትን ረሳውት። በጠቅላላ አላህን በምን ቃል እንዳመጽኩት እንኳን ረስቸዋለሁ። ደስተኛ ሆኛለሁ። ልጄ ተሽሏት ተነስታ መቆም ስትጀምር በጣም ደስተኛ ሆንኩኔም። ከዛም ወደ ቤቴ ይዣት ሄድኩኝ። ታዲያ ብዙ ጊዜያትን አሳለፍንና በስተኋላም ልጅቱ ወደ አቅመ ሔዋን ስትገባ በዛ ሰዓት ራቅ ወዳለ ትምህርት ቤት አስገባዋት። እዛም ትምህርት ቤት አንድ ወንድን አፈቀረች። ካፈቀረችም በኋላ ከዛ ጋር መጥፎ የሆነ ግንኙነት እንዲሁም ዝሙትን ፈጸመች ይለናል ያ ግለሰብ። ከዛ ወደ ቤት ስመጣ ያቺ ልጅ የለችም። ጓደኛዋን አፈላልጌ ጠየቅኳት። እባክሽ ልጄ ወዴት ጠፍታ ነው? ወዴት ሂዳ ነው? እቤትም አልመጣችም፣ ብዙ ሳምንታትን አሳልፋለች ብዬ ጠየቅኳት። ያቺ ጓደኛዋም እንዲህ አለችኝ፣ ልጅህ እኮ አንድ ወንድ ግለሰብ ጋር በፍቅር ወድቃ ከዛም ከሱ አረገዘች። ካረገዘች በኋላ ወደ ቤት መምጣትን አፈረችና በዛው ጠፋች እኮ ብላ ትነግረዋለች። በዚህ ሰዓት በጣም ጨለመበት፣ አዘነ፣ ከበፊቱ በበለጠ አዘነ። ከዛም ልጁን በማፈላለግ
ላይ ሳለ አንድ ግለሰብ መጣና ልጅህን እኮ ይሄ የሚባል ጭፈራ ቤት እኮ ተመለከትኳት፣ ራቁተኛ የሆኑ በራቁት ጭፈራ የሚታወቅበት ጭፈራ ቤት ነው የተመለከትኳት ይለዋል። ከዛም በፍጹም አላምነህም፣ የኔ ልጅ ራቁተኛዎች ጋር ተደብልቃ ልትጨፍርም ልትጠጣም መጠጥንም ልትጠጣ አትችልም በማለት ያንን ሰው አመፀው። ነገር ግን ሂዶ ሲመለከት ልጁን ነበር ያገኛት። በዚህ ሰዓት በጣም አዘነ ይህ ግለሰብ። ከዛም እንዲህ አለ፣ ታዲያ እኔ ያ ኢማም በዛ ሰዓት አንተ ረሕማን አንተ ረሒም እያልኩኝ ዱዓ ባረኩበት ሰዓት ለካ እውነትም እሱ አዛኝና ሩህሩህ በመሆኑ በልጅነቷ በህፃንነቷ ይቺ ልጄ